ንጉሳውያንስ ካዝሚሮ በዚህ ሲዝን ለማንቸስተር ዩናይትድ ባደረጋቸው ጨዋታዎች ሜዳው ውስጥ እያለ እስካሁን ድረስ ማንቸስተር ዩናይትድ 3 ጎሎችን ብቻ ነው ያስተናገደው። ካዝሚሮ ግን ከሜዳው ውስጥ ከወጣ በኋላ ማንቸስተር ዩናይትድ ብዙ ጎሎችን አስተናግዷል። ይህ ደግሞ የሚያሳየው ምንድነው ማንቸስተር ዩናይትድ በካዝሚሮ ምን ያህል እየተጠቀመ እንደሆነና ካዝሚሮ ካለፈው ዓመት ዘንድሮ ምን ያህል ራሱን አሻሽሎና አጎልብቶ እንደመጣ ሞር የሚያሳይ ስታቲክስ ነው እየታየ የሚገኘው። እናም ካዝሚሮ ለማንቸስተር ዩናይትድ በዚህ የውድድር ዓመት ኪ ፕሌየር ሆኖ መቀጠል የሚችል ከሆነ ሞር ፕሮዳክቲቭነቱን የሚያሳይ ከሆነ ማንቸስተር ዩናይትድ እስከ 4 ድረስ የመጨረስ እድል አለው ማለት ነው። ምክንያቱም ደግሞ ማንቸስተር ዩናይትድ በዚህ የውድድር ዓመት በሳምንት አንድ ጨዋታ ብቻ ነው የሚያደርገው። ስለዚህ የሻምፒየንስ ሊግ የዩሮፓ ሊግ ምናምን ጨዋታዎች ስለሌሉበት በሳምንት አንድ ጨዋታ ብቻ ነው የሚያደርገው። ስለዚህ ለማንቸስተር ዩናይትድ ተጫዋቾች የሞር የእረፍት ጊዜ አላቸው። እንዲሁም በሜዳ ላይ በልምምድ ሜዳ ላይ ራሳቸውን ለማጎልበት የሚሰሩበት መስራት የሚችሉበት አጋጣሚ ስለሚያገኙ ማንቸስተር ዩናይትድ ወደ ተሻለ ደረጃ መውጣት የሚችልበት አጋጣሚ ይኖራል ማለት ነው። ዩናይትዳውያንስ ካዝሚሮ ለማንቸስተር ዩናይትድ በዚህ የውድድር ዓመት ምን ያህል ኢምፖርታንት እንደሆነ ተመልክታችሁታል። ሀሳብ አስተያየቶቻችሁን ኮመንት ላይ እያሰፈራችሁልኝ ማንቸስተር ዩናይትድ በዚህ የውድድር ዓመት እስከ ስንተኛ ድረስ ሊጨርስ ይችላል የሚሉትን ሀሳቦቻችሁን ኮመንት ላይ ያስፍሩልኝ።